ሰማዩ ብሩህ፣ ቴህራን ደግሞ ጸጥተኛ በነበረችበት በዛች ጠዋት የመካከለኛው ምስራቅ የኃይል ሚዛን ለዘላለም ተገለበጠ። ይህ የሴራ ታሪክ አይደለም። ይህ የአንድ ግዙፍ መንግስት የበላይ መሪ የ90 ደቂቃ የሞት ጉዞ ነው። ዛሬ የኢራኑ አያቶላ አሊ ካሚኒ ሕይወት የቀጠፈውን ያንን አስደንጋጭ ኦፕሬሽን ዲኮድ እናደርጋለን። ጠዋት 3 ሰዓት ከ27 ቴህራን ገና እየባነነች ነው። በማዕከላዊ ቴህራን ውስጥ በሚገኝ በአረብ ብረትና በኮንክሪት በታጠረ ሚስጥራዊ ቢሮ ውስጥ ስብሰባ ተጀምሯል። አያቶላ አሊ ካሚኒ ብቻቸውን አይደሉም። የኢራን አብዮታዊ ዘበኛ ቁንጮች እዚያ ያሉ። በክልሉ ውጥረት እየመከሩ ነው። ሞት ግን በደጃቸው መቆሙን አላወቁም። 3 ሰዓት 30 ላይ ሰማዩ በባላንጣዎች ተከበበ። የስለላ ጄቶች፣ ሚሳኤሎችና የኢራን ሰማይ ቀደዱት። የራዳር ሲስተሞች መገናኛዎች ተቋረጡ። ቴህራን ውስጥ የአደጋ ጊዜ ሳይረኖች ዋይ ዋይ እያሉ መጮህ ጀመሩ። ሶስት ሰዓት ከ34 ደቂቃ የመጀመሪያው ፍንዳታ ቴህራንን አናወጣት። የግቢውን ግድግዳዎች ተንቀጠቀጡ። የደህንነት አዛዦች ደነገጡ። መሪውን አያቶላህን ወደ ምድር ውስጥ መደበቂያ ይግቡ ብለው ለመኗቸው። ነገር ግን ካሚኒ እምቢ አሉ። እዚህ ቆያለሁ አሉ። ያቺ ቅጽበት፣ ያቺ ውሳኔ የሞት ፌርማ ነበረች። 3 ሰዓት ከ45 ቆጣሪው አበቃ። ከአሜሪካና ከእስራኤል የተተኮሱ ትክክለኛ ፕሬሲሽን ሚሳይሎች ቢሮ ሰነጠቁት። ግዙፉ የእሳት ኳስ ሰማዩን ዋጠው። በዛች ሴኮንድ የኢራን ፖለቲካዊ ልብ መምታቷን አቆመች። 4 ሰዓት ላይ ድምፅ ጠፋ። የኢራን መንግስት ቴሌቪዥን በቁዘማ ተሞላ። አያቶላ አሊ ካሚኒ ተሰውተዋል የሚል ዜና ዓለምን አናጋ። ለ30 ዓመታት ቀጠናውን ያናወጡት ሰው በ90 ደቂቃ ውስጥ ታሪክ ሆኑ። ይህ ጥቃት አንድን መሪ ብቻ መግደል አልነበረም። ይህ በመካከለኛው ምስራቅ አዲስ የታሪክ ምዕራፍ መክፈቻ ነበር። የአንድ ሰው ውሳኔ፣ የአንድ ደቂቃ መዘናጋት የኢምፓየርን ዕጣ ፈንታ ሲቀይር አየን።